ጤና ይስጥልን የተከበራችሁ ተመልካቾቻችን ማየት ቤተሰቦች እንዴት ናችሁ? እዚህ ገብርኤል አካባቢ ገብርኤልን ተሳልመን እዛ ደፋ ብለን ቁርሳችንን በልተን አንድ ወዳጃችንን እናገኝ ጎራ ብለናል። የማየት ቤተሰቦች ተከታታዮች ተከታተሉን እናለኝ። አመሰግናለሁ። ያው ለዛሬ እንግዲህ የኔ ይመስላል። ኪዱ ግን አንቱ የሆነ ነገር ድምጽ ያሰሙን ነው። አይ ዛሬ ድምጽ አላሰማ። ዛሬ ገብርኤል ናቸው። አዎ ዘግቶኛል እንጂ አሰማሽ ነበር። አዚ ድምጽን በጣም ነው የዘጋኝ እንጂ ምን ታረጋለህ? ተስራቅራቂ ድምጽ ነው ያለው ብለው እና ድምጽ ከዚህ ዛሬ ቁመት ነው ያለው ገብርኤል ነው ዛሬ ዘግቶኛል። ለማንኛውም ለዛሬ ማለት ነው ቀጣይ ያውልልሻለሁኝ። ነገ የርገት እርገት ነው እንደ ነገ ሐሙስ በ21 እርገት መቃ እንግዲህ ለማንኛውም እናመሰግናለን ማይቲዩብ። ዛሬ እንግዲህ አንድ ሰው አስታውቂያቸዋል። ደግሞ ቀጣይ አንድ ኪዳነ ማርያም ጉም የሚባሉ ደግሞ የሴቶች ልብስ እሳቸውን ደግሞ አሳያቸዋለሁ። ከኪዳኔ ሱቅ የሆነ ነገር ሲገዙ የሆነ ነገር ይመረቃቸዋል። በተለይ በዛ አድርገው ሲገዙ ምርቃን አለው የሚባል ነገር ሰምቼ ነበር። እውነት ነው? አዎ ምርቃን አለው። ምርቃኑ ዋጋ መቀነስ ነው። ሌላ ቦታ ላይ ምሳሌ ሌላ ቦታ ላይ ኢንዶሚ 45 ነው የሚሸጠው። እኔ ቀነስ አድርጌ 40 ብር ነው የሚሸጠው። እሺ የህፃናት ፓስታ ሮማን ፓስታ ይባላል። የሮማን ፓስታው ሌላ ቦታ ላይ የሚሸጠው 180 ብር ነው። እኔ ጋር ግን የሚሸጠው 165 ብር ነው። ቅናሽ እያደረኩ ነው ሁሉንም የሚሸጠው። እሺ ከዚህ ጋር ገበታ አለ። የገበታ ቅቤ አዎ 500 ብር ነው የሚሸጠው። እኔ ጋር 450 ነው የሚሸጠው። ምክንያቱም በትንሹ ነው በቃ ማድረግ የምፈልገው። ከዚህ ጋር ደግሞ እንዲጣራ ነው በቃ እንዲጣራ ነው። ከዚህ ጋር ደግሞ የፈንድሻ ሌላ ቦታ ላይ የውጭ ፈንድሻ ነው የታሸጉ ናቸው። ፔስት ይባላሉ። እነዚህ ፈንድሻዎች የሚሸጡት 170 ብር ናቸው። እኔ ግን የምሸጣቸው 140 ብር ነው። የዋጋ ቅናሽ ነው። ማርማረት አለ እዚህ ጋር መልቲ። አዎ ማርማረታ መልት ያለ ከዚህ ጋር እቺ ማርማረታ ሌላ ቦታ 350 ነው የሚሸጠው። እኔ ግን የምሸጣቸው 300 ብር ነው። ጊፍት ለውዝ ይባላል። ይሄ የውጭ ነው የሀገር ውስጥ ነው። የውጭዎችን አያጠቀማቸው ማለት ነው። የሀገራችን ለማስተዋወቅ ነው። እቺ የሀገራችን ደግሞ እቺ የምትሸጠው 400 ብር ነው። እኔ ግን የምሸጣው 350 ነው። እና ዋጋችን የተቀነሰ ነው። የተመጣጣነ ነው ማለት ነው። አሁን አንተ እዚህ ጋር ለመግዛት ውጭ ሀገር ያሉት አሁን ለቤተሰቦቻቸው መግዛት ገዝተው መላክ ቢፈልጉ ትልክላቸዋለህ? ገንዘቡን እየላኩ እልክላቸዋለሁ። ራያ ቆቦ ራሴ ነኝ የምልከው። ከኪዳኔ ሱቅ የሆነ ነገር ሲገዙ የሆነ ነገር ይመረቃቸዋል። በተለይ በዛ አድርገው ሲገዙ ምርቃን አለው የሚባል ነገር ሰምቼ ነበር። እውነት ነው? አዎ ምርቃን አለው። ምርቃኑ ዋጋ መቀነስ ነው። ሌላ ቦታ ላይ ምሳሌ ሌላ ቦታ ላይ ኢንዶሚ 45 ነው የሚሸጠው። እኔ ቀነስ አድርጌ 40 ብር ነው የሚሸጠው። እሺ የህፃናት ፓስታ ሮማን ፓስታ ይባላል። የሮማን ፓስታው ሌላ ቦታ ላይ የሚሸጠው 180 ብር ነው። እኔ ጋር ግን የሚሸጠው 165 ብር ነው። ቅናሽ እያደረኩ ነው ሁሉንም የሚሸጠው። እሺ ከዚህ ጋር ገበታ አለ። የገበታ ቅቤ አዎ 500 ብር ነው የሚሸጠው። እኔ ጋር 450 ነው የሚሸጠው። ምክንያቱም በትንሹ ነው በቃ ማድረግ የምፈልገው። ከዚህ ጋር ደግሞ እንዲጣራ ነው በቃ እንዲጣራ ነው። ከዚህ ጋር ደግሞ የፈንድሻ ሌላ ቦታ ላይ የውጭ ፈንድሻ ነው የታሸጉ ናቸው። ፔስት ይባላሉ። እነዚህ ፈንድሻዎች የሚሸጡት 170 ብር ናቸው። እኔ ግን የምሸጣቸው 140 ብር ነው። የዋጋ ቅናሽ ነው። ማርማረታ አለ እዚህ ጋር መልቲ። አዎ ማርማረታ መልቲ ያለ ከዚህ ጋር እቺ ማርማረታ ሌላ ቦታ 350 ነው የሚሸጠው። እኔ ግን የምሸጣቸው 300 ብር ነው። ጊፍት ለውዝ ይባላል። ይሄ የውጭ ነው የሀገር ውስጥ ነው። የውጭዎችን አያጠቀማቸው ማለት ነው።
በሀገራችን የሀገራችን ለማስተዋወቅ ነው። ይቺ የሀገራችን ደግሞ ይቺ የምትሸጠው 400 ብር ነው። እኔ ግን የምሸጣት 350 ነው እና ዋጋችን የተቀነሰ ነው፣ የተመጣጣነ ነው ማለት ነው። አሁን አንተ እዚህ ጋር ለመግዛት ውጭ ሀገር ያሉት አሁን ለቤተሰቦቻቸው መግዛት ገዝተው መላክ ቢፈልጉ ትልክላቸዋለህ? ገንዘቡን እየላኩ እልክላቸዋለሁ። ራያችን አሁን ራያ ቆቦ ራሴ ነኝ የምልከው። ከኪዳኔ ሱቅ የሆነ ነገር ሲገዙ የሆነ ነገር ይመረቃቸዋል። በተለይ በዛ አድርገው ሲገዙ ምርቃን አለው የሚባል ነገር ሰምቼ ነበር። እውነት ነው? አዎ ምርቃን አለው። ምርቃኑ ዋጋ መቀነስ ነው። ሌላ ቦታ ላይ ምሳሌ ሌላ ቦታ ላይ ኢንዶሚ 45 ነው የሚሸጠው። እኔ ቀነስ አድርጌ 40 ብር ነው የሚሸጠው። እሺ የህፃናት ፓስታ ሮማን ፓስታ ይባላል። የሮማን ፓስታው ሌላ ቦታ ላይ የሚሸጠው 180 ብር ነው። እኔ ጋር ግን የሚሸጠው 165 ብር ነው። ቅናሽ እያደረኩ ነው ሁሉንም የሚሸጠው። እሺ ከዚህ ጋር ገበታ አለ። የገበታ ቅቤ አዎ 500 ብር ነው የሚሸጠው። እኔ ጋር 450 ነው የሚሸጠው። ምክንያቱም በትንሹ ነው በቃ ማድረግ የምፈልገው። ከዚህ ጋር ደግሞ እንዲጣራ ነው በቃ እንዲጣራ ነው። ከዚህ ጋር ደግሞ የፈንድሻ ሌላ ቦታ ላይ የውጭ ፈንድሻ ነው የታሸጉ ናቸው። ፔስት ይባላሉ። እነዚህ ፈንድሻዎች የሚሸጡት 170 ብር ናቸው። እኔ ግን የምሸጣቸው 140 ብር ነው። የዋጋ ቅናሽ ነው። ማርማረታ አለ እዚህ ጋር መልቲ። አዎ ማርማረታ መልቲ ያለ ከዚህ ጋር እቺ ማርማረታ ሌላ ቦታ 350 ነው የሚሸጠው። እኔ ግን የምሸጣቸው 300 ብር ነው። ጊፍት ለውዝ ይባላል። ይሄ የውጭ ነው የሀገር ውስጥ ነው። የውጮችን አልጠቀማቸው ማለት ነው። በሀገራችን የሀገራችን ለማስተዋወቅ ነው። ይቺ የሀገራችን ደግሞ ይቺ የምትሸጠው 400 ብር ነው። እኔ ግን የምሸጣት 350 ነው እና ዋጋችን የተቀነሰ ነው፣ የተመጣጣነ ነው ማለት ነው። አሁን አንተ እዚህ ጋር ለመግዛት ውጭ ሀገር ያሉት አሁን ለቤተሰቦቻቸው መግዛት ገዝተው መላክ ቢፈልጉ ትልክላቸዋለህ? ገንዘቡን እየላኩ እልክላቸዋለሁ። ራያችን አሁን ራያ ቆቦ ራሴ ነኝ የምልከው። ከደበራት ይመለሳል። ያንኛው ሰማንያ ብር ማለት ነው። ያንኛው 75 ብር ነው የሚጨምረው። እሺ እና ግጥም እና ተሸፋኟ ምን አረገ? ተሸፋኟ ሞዴስ ስጠኝ አለች። ሞዴስ ስጠኝ ያለች እሺ ብዬ ሞዴሱን ለወድልኝ አንዲት ቡና ከዚህ ጋር አስቀምጬ ነበርና ተሽጧል። ቆይቼ አንድ ብቻ ነበር የቀረች። ያቺን ቡና ብድግ ታረግና በሸፋሪ ውስጥ በተሸፈነ ውስጥ በዚያ ጋር አስገባችሁ። አይቻታለሁ። ያየሁበት ምክንያት መስታወቱ እዚህ ጋር መስታወቱ ከዚህ ስለነበረ በመስታወቱ ነው የማያቷ። ሞዴሱን ታወርድ እዛ ስታቀና በመስታወቱ ከዚያ እሺ ግረኝ ዋለስተሽ አልኳት። እኔ መቼም ሴቶችን ግረኝ ዋ ነው የምላቸው። እናውቃለን። ግረኝ ዋ ነው እናውቃለሁ። ከዚያ አለ ሞዴስ ስትታርጊያት እንደዚህ ቡና የለም ስታስገባው ግን አይቻታለሁ እንጂ ሞዴስ ግረኝ ዋ ቢስተሳረጋት እሺ ስንት ብር ነው ስትለኝ እኔ ያለው የ60 ብር ነው። አንቺ የ60 ብር ተሰጥቷል። አባፈ ስትል የተሸፈነችው እንደዚህ አድርጌ ጭብጥ አድርጌ ያስኳት ልትወጣ ስትሆነ እዚህ እና ከዚያ ምን ነው ነይ አልኩና ላጥ አረኩና የተሸፈነውን ላጥ ሳረው ቡናው ከዚያው በጥቶ ውስጥ አድርገዋለሁ። በተሸፈነው በጥቷል። 1 ኪሎ ቡና ቆም ወስጄ አንድ ጊዜ በጥፊ ድርግም ሳረጋት እንዳለ ያለ የተሸፈነችው ምሽለት አርጌ ወጣው። ከታንዲ ሰር ገረም እና ምን ታረጋለች? እና እንደዚህ አይነት ሌባም ስራ አለ። ተጠንቀቁ። ባለሱቆይ አብሮ ባለሱቆይ አብሶ ባለሱቆይ ተጠንቀቁ። እሺ እዚህ የሆነ አሁን በቅርብ ጊዜም ዘይት የሆነ አንተና ቀለም ወርቅ ምሳ እየበላችሁ ከዚያ እንደውም አንድ ሌባ ማጋጥሞ ነበር። ያ እነዚያ እንኳን ችግር የለውም። እንደ ሴት ይቱናት እንትን ያለ ያናደደ ጓደኞቻችን እቃ ልኩ ምናምን ሲብሩና እቃ ገዝተን ምናምን የተረፈ ገንዘብ ሲሆን ምናምን እንልክላቸዋለን። ያና ትክክል ነው አይደል? አዎ ትክክል ነው። እዚያው ማቴሪያል ለልጆቻቸው ሳሙናው፣ ኦሞ፣ ሻምፖ ምናምን እየገዛ እንልካለን። አዎ ትክክል። በዛ ላይ ስትልክ ራሱ ብዙም የሆነ ነገር መረቅ አድርገን ነው የምልክላቸው። አዎ በደንብ አድርገን ነው የምልከው። አሁን ለምሳሌ ከሳውዲ አረቢያ ሲመጡ ከውጭ ሀገር ላክል ስትልን ሲሉ ምን አደረግልሻለሁ መሰል? አሁን ይሄ ኮስሞ ይሄ የቀይ ሽንኩርት ሻምፖ ነው። ዶሻ
የቀይ ሽንኩርት ሻምፖ ሆኖ ኮስሞ ዋናዎች ጋር የሚሸጠው 550 ብር ነው የሚሸጡት። ይሄ ግን በዋጋ ቅናሽ የሚሸጡላቸው 450 ብር። ስለዚህ ይሄ ነው ይመስላል። ይሄ እንዳለ በቃ ይሄ እዚህ ሀገር አሁን ዳይፐር ዝም ብሎ ይዞ ይመጣሉ። አዎ ጥቅም አለው። ጥቅም በጣም ነው ጥቅም አለው ማለት የተቋረጠ ተሸፈነ ታይዛ የካረሰች ፀሐይ አከላ አብራን አራዳስ ኪዱ ፀሐይ አራን ያርገኝ ይሻላል። እሺ እሺ አምሽን ይቻ እንዴት የሆነ ቀውስ ናት። አያችኋት እየቀረጽኩ ምን ተላለፈ እኮ ነው። አሁን የተቀረጸ ልልክ ነው እኮ ለምጠኝ ታዲያ ብላችሁ እና ደግሞ ካሜራ ላይ ነኝ ካሜራ ላስገባት ሚስቱን ለማንኛውም ማስተዋወቃቸዋለሁ። ያው ትመጫለሽ። እሺ ይቺ እና ሌላ ምን ታደርግልሽ? ይቺ ደግሞ በጣም የምትገርም ቅባት ናት። ይቺ እሺ በጣም የአበባ ቅባት ነው የምትባለው። ነጭ ሽንኩርት ነው የአበባ ማለባ ቅልቅል ናት። በጣም የምትገርም ናት። እሺ ይቺን ብትቀቧት የምትገርም ነው የምትቆረው። እሺ አጉር ታዩ ነገርሽ ያልሽው ልግዛት እንዴ ትገዥኛለሽ? እሺ ያው ለዛሬ እንግዲህ የኔ ይመስላል። ኪዱ ግን አንቱ የሆነ ነገር ድምጽ አያሰሙም ነው? አይ ዛሬ ድምጽ አላሰማም። ዛሬ ገብርኤል ናቸው። አዎ ዘግቶኛል እንጂ አሰማሽ ነበር። እዚህ ድምጽን በጣም ነው የዘጋኝ እንጂ ምን ታረጋለሽ? ተስረቅራቂ ድምጽ ነው ያለው ብሎኝ ድምጽ ከዚህ ዛሬ ቁመት ነው ያለው ገብርኤል ነው ዛሬ ዘግቶኛል። ለማንኛውም ለዛሬ ማለት ነው ቀጣይ ያውልልሻለሁኝ። ነገ የእርገት ነው እንደ ነገ ሐሙስ በ21 እርገት በቃ እንግዲህ ለማንኛውም እናመሰግናለን። ማይቲዩብ ዛሬ እንግዲህ አንድ ሰው አስታውቂያቸዋል። ደግሞ ቀጣይ አንድ ኪዳነ ማርያም ዶጉ የሚባሉ ደግሞ የሴቶች ልብስ እሳቸውን ደግሞ አሳያቸዋለሁ። እንደዚያ ነው። አሁን ምሳ ልበላ ነው።